ሶ ቅዳሜና እሁድ አርፋችሁ ሰኞ ወደ ስራ ስትገቡ ምንም አይነት ረፍት የማይሰማችሁ ከሆነ ድካም ካላችሁ ስራ በጣም የሚያስጠላችሁ ከሆነ ፎከስ ማድረግ የሚከብዳችሁ ከሆነ በደንብ የሆነ ነገር መያዝ ራሱ የሚከብዳችሁ ከሆነ በስርዓት ያንን እረፍት አልተጠቀማችሁበትም ማለት ነው። ሶ ኖርማሊ አእምሯችን ነርቨስ ሲስተሙ ራሱ ሬጉሌትድ መሆን ይፈልጋል። ሁሌም 24 ሰዓት ስትረስ ውስጥ እንድትሆኑ አልተሰራም ጭንቅላታችን ራሱ። ስለዚህ ያ ነገር ሲፈጠር ስትረስ በሚኖርበት ጊዜ ስትረስ ሆርሞን የሚባለው ኮርቲሶል ለረጅም ሰዓት ከፍ ብሎ እንዲቆይ ነው የሚያደርገው። ያ ደግሞ ከፍ ብሎ ሲቆይ ሜሞሪያችሁን የማስታወስ አቅማችሁን እንዲቀንስ ያደርጋል። እንቅልፍ በስርዓት መተኛት እንዳትችሉ ነው የሚያደርጋችሁ። ከሱም ውጪ ፎከስ አድርጋችሁ ነገር መስራት ያቅታችኋል። የሆነ ነገር መያዝ ራሱ ያቅታችኋል እና ኤነርጂያችሁ ራሱ ጥሩ አይደለም። የሆነ ነገር ለመቀበል ለመስራት ራሱ ኤነርጄቲክ አትሆኑ ማለት ነው። ሶ ኮንስታንት የሆነ ስቲሙሌሽን ውስጥ መሆን የለበትም አእምሯችሁ ማለት ነው። ስለዚህ እረፍት ስታደርጉ ዝም ብሎ መተኛት ብቻ ፊዚካል የሆነውን እረፍት እንደ እረፍት አይቆጥረውም አእምሯችሁ። ስለዚህ ተኝታችሁ ብላችሁ ስክሮል ልታደርጉ ትችላላችሁ። ስክሪን የምታዩት ወይ ደግሞ ሌላ ሀሳብ ኢሜይል መመለስ፣ ኖቲፊኬሽኖችን ማየት፣ ሶሻል ሚዲያ ላይ መቆየት ከሆነ አእምሯችሁ ሌላ ስትረስ ውስጥ ነው የሚገባው። ስለዚህ በምን ማስተካከል ትችላላችሁ? ይሄንን እረፍት አድርጎ አእምሯችሁ የሚቀበለው ነርቨስ ሲስተማችሁን ሬጉሌት የሚያደርጉላችሁ ነገሮች አንደኛው ዋክ ማድረግ ይሆናል። ሁለተኛ ከምታውቋቸው ከምትወዳቸው ሰዎች ጋር ጊዜ ማሳለፍ ሊሆን ይችላል። እሱ ነርቨስ ሲስተማችሁን በደንብ ሬጉሌት ያደርጋል። ኢሞሽናሊ ራሱ ጥሩ እንድትሆኑ ያደርጋችኋል። ሶስተኛው እንቅልፍ መተኛት፣ አክቹዋሊ እንቅልፍ መተኛት። አራተኛው በተቻላችሁ መጠን ስክሪን ታይማችሁን መቀነስ ወይም ሶሻል ሚዲያ ላይ የምታሳልፉበትን ታይም በደንብ ብትቀንሱት ጥሩ ነው። አምስተኛ ጸሎት ሊሆን ይችላል። ሜዲቴሽን ማድረግ የምትፈልጉ ሜዲቴሽን ሊሆን ይችላል። ብቻችሁን ድምፅ የሌለበት ቦታ ኖይዝ ማይበጠበጣችሁ ቦታ ውስጥ መቀመጥ ሊሆን ይችላል። የእውነት እረፍት ማድረግ የምትፈልጉ ከሆነ በእንደዚህ መልኩ ነው ማድረግ ያለባችሁ እንጂ ከስልካችሁ ጋር ከስክሪን ጋር መቆየት የለባችሁም። እንደዚህ የምታደርጉ ከሆነ ኖርማሊ ፕሮዳክቲቭም አትሆኑም። ኦኬ ዘ ኔክስት ዴይ ያው ሰዓት የለንም የሚባልም ነገር አለ አይደለ? ላይክ ለእረፍት እኮ ሰዓት የለንም እንላለን። ግን የምትሰሩትም ስራ ፕሮዳክቲቭ እንድትሆኑ የእውነት አክቹዋሊ ፎከስ አድርጋችሁ ያን ስራ ለመስራት የምትፈልጉ ከሆነ አእምሯችሁ እንደዚህ አይነት እረፍት ይፈልጋል። እና እረፍት ደግሞ ስንፍና አይደለም፣ አእምሯችሁን ሬዲ ለማድረግ ነው። ኦኬ ፎከስ እንዲያደርግ አእምሮ በደንብ እንዲሰራ ሜሞሪያችሁ ጥሩ እንዲሆን ስለሆነ የሚያስፈልገው ፕሊዝ እረፍት ስታርፉ በተቻላችሁ መጠን እነዚህ አክቲቪቲዎች ኢንክሉድ አድርጉ ሶ ዳት ነርቨስ ሲስተማችሁ በስርዓት በደንብ ሬጉሌትድ ሆኖ ወደ ስራ ገበታችሁ በስርዓት እንድትመለሱ ማለት ነው። አይ ሆፕ ዲስ ሄልፕስ። መልካም እሁድ።